የሀገር መከላከያ ሰራዊታችንን የመፈጸም አቅም ለላቀ ደረጃ ለማሳደግ የተከናወኑ ስራዎች በትክክለኛ መንገድ ላይ መሆናቸውን የፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ኃይለማርያም ደሳለኝ ገለጹ። የአቶ መለስ የፋይናንስና የኢኮኖሚ ስትራቴጂዎች በፈታኝ ወቅቶችና ነባራዊ ሁኔታዎች ሁነኛ መፍትሄ እየሆኑ መዝለቃቸውን የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ ገለጹ። ጤና ይስጥልን እንደምናመሻችሁ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እየቀርብ ያለው መሰለ ገብረውት ነኝ። የሀገር መከላከያ ሰራዊታችንን የመፈጸም አቅም ወደ ላቀ ደረጃ ለማሳደግ የተከናወኑ ስራዎች በትክክለኛ መንገድ ላይ መሆናቸውን የፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ኃይለማርያም ደሳለኝ ገለጹ። የሀገር መከላከያ ሰራዊት ያለፈውን ዓመት የስራ አፈጻጸምና የአዲሱን ዓመት እቅድ አስመልክቶ ትላንት ውይይት አካሂደዋል። አባባዩ የሀገር መከላከያ ከፍተኛ አመራሮችና የሥራ ኃላፊዎች ያለፈውን ዓመት የሥራ አፈጻጸም በጥልቀት በገመገሙበትና የአዲሱን ዓመት እቅድ አስመልክተው ባካሄዱት ውይይት ላይ የተገኙት የፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አቶ ኃይለማርያም ደሳለኝ ባለፈው ዓመት የሰራዊቱን ግዳጅ ማስፈጸም ብቃት ለማጎልበት የተከናወኑ ሁሉን አቀፍ የአቅም ግንባታ ስራዎች ስኬታማ እንደነበሩ ገልጸዋል። በቀጣዩ ዓመትም የሰራዊቱን የማስፈጸም አቅም ለማስቀጠል ጠንካራ ስራ እንደሚጠይቅ በመጠቆም ጭምር የሰራዊቱ ትልቁ የአሸናፊነት ምስጢርም ህዝባዊ ባህሪው ነው ያሉት ጠቅላይ ሚኒስትሩ በዚህ ዓመት በሰራዊት ቀን የታየውና የመከላከያ ኃይል የሥራ እንቅስቃሴን ያሳየው ዝግጅትም የሰራዊቱን የወትሮ ዝግጁነትና የብቃት ደረጃ ያመላከተ ነው። ህዝቡም በሰራዊቱ ይበልጥ እንዲተማመንና ድጋፉን ማጠናክሮ እንዲቀጥል ያስቻለ ነው ሲሉም ገልጸውታል። በዘንድሮ ዓመት የሰራዊታችን ያደረጋቸው እንቅስቃሴዎች እስካሁን ካለን መረጃ በመነሳት በተለይ በህዝቡ ውስጥ ያለው ድጋፍ በከፍተኛ ደረጃ እንዲያድግ የተሰራው ስራ ትልቅ ውጤት አስገኝቶልናል። ይሄ ለአንድ ህዝባዊ የመከላከያ ሰራዊት ትልቁ ቤዚክ ስንቁ ነው፣ ጥንካሬው ነው። ስለዚህ ከመከላከያ ቀን ጋር አሳስረን የሰራነው ስራ በህዝቡ ዘንድ መከላከያ ሰራዊት ተወዳጅ፣ ተናፋቂ ወደዚህ ፑል ለመቀላቀል የሚፈልገው ወጣት የሚያነሳሳው የሚያደፋፍረውና ተስፋ የሚያደርግበት ሁኔታ ፈጥሯል። ሰራዊቱ የህዝብን የልማት ጉዞ የሚያደናቅፉ ጸረ ሰላም ኃይሎችን በጽናት በመታገል ህገ መንግስታዊ ተልእኮውን እንዲሁም መንግስትና ህዝብ የጣሉበትን አደራ በተለመደው ህዝባዊ ኃላፊነት እንዲወጣ መመሪያ የሰጡት ጠቅላይ ሚኒስትር ኃይለማርያም ከፍተኛ ጥረትን የሚጠይቀው የኢትዮጵያ ህዳሴን ጉዞ የማረጋገጥ ስራ በመላው ህዝብ ተሳትፎ ተጠናክሮ ይቀጥላል ብለዋል። ከተሐድሶ በኋላ ለባለፉት 10 ዓመታት ያክል እድገታችን በአንድ በኩል ፈጣን ነው፣ በሌላ በኩል ህዝቡ በየደረጃው የሚጠቀምበት ፍትሃዊ እድገት ያስመዘገብን መተናል። ጥቂቶች የሚበለጽጉበትና ብዙ አብዛኛው የበይ ተመልካች የሚሆኑበት እድገት ሳይሆን ህዝቡ በአጠቃላይ በየደረጃው ተጠቃሚ የሆነበት እድገት ነው። በውይይት መድረኩ ላይ የተገኙት የሰራዊቱ ከፍተኛ አመራሮችና ተሳታፊዎችም ኢትዮጵያ የተያዘችውን የልማት ጉዞ ከግብ ለማድረስ በሚደረገው ርብርብ አስተማማኝ ሰላም በማስፈንና ህገ መንግስታዊ ስርዓቱን በመጠበቅ መላ የሰራዊቱ አባላት የተጣለባቸውን ግዳጅ ለመወጣት የሚጠበቅባቸውን ሁሉ እንደሚያደርጉ ያላቸውን ቁርጠኝነት አረጋግጠዋል። የአቶ መለስ የፋይናንስና የኢኮኖሚ ስትራቴጂዎች በፈታኝ ወቅቶችና ነባራዊ ሁኔታዎች ሁነኛ መፍትሄ እየሆኑ መዝለቃቸውን የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ ገለጹ። በድምፀ ወያኔ አዘጋጅነት በተካሄደው ዝክረ መለስ ሀገር አቀፍ የፓናል ውይይት በኢትዮጵያ የ20 ዓመታት የኢኮኖሚ ጉዞ የመለስን ሚና የተመለከተ የመወያያ ጽሑፍ በአቶ ሶፊያን ቀርቧል። አብዲ ከማል በዝክረ መለስ አገር አቀፍ የፓናል ውይይት አቶ መለስ በፋይናንስና ኢኮኖሚ ጉዳዮች የነበራቸውን ሚና በተመለከተ የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ያቀረቡትን የውይይት መነሻ በ3 ሀገራዊ ሁኔታዎችና ወቅቶች ይከፍሉታል። ከደርግ መውደቅ በኋላ እስከ 1987 በነበረው የሽግግር ወቅት ከ1988 እስከ 1993 በዘለቀው የታድሶ ጉዞና ከዚያ በኋላ እስከ ህልፈታቸው በተስተዋሉ ሁነቶች የሽግግሩ ዘመን የኔው የሚባል የኢኮኖሚ ስርዓት ያልነበረበት ከፍተኛ የምርትና የአቅርቦት እጥረት የተንሰራፋበት ዓለም አቀፋዊ ሁኔታውም የገበያ አክራሪነት በተለይ በአፍሪካ በግድ የተጫነበት ነበር። በዚህ አስቸጋሪ ወቅት ይላሉ አቶ ሶፊያን አቶ መለስ የሀገሪቱ ኢኮኖሚ እንዲያንሰራራ በማድረግና የገበያ አክራሪነት ለአፍሪካ የማይጠቅምና ከፍተኛ ጉዳቱ እንደሚያመዝን በሳይንሳዊ ትንታኔና ምክንያት ሞግተው ወቅቱ ለኢትዮጵያ ከአህጉሪቱ በተለየ ተስፋ የተሰነቀበት ሆኖ እንዲጠናቀቅ የጎላ ሚና አበርክተዋል። በተለይ በኔ ግምት
ትልቅ ሚና የነበራቸው በዛን ጊዜ የነበረውን የገበያ አክራሪነት አስተሳሰብ የቤትም ቦታ ተቃውሞ ባልገጠመበት ክርክርን በማይደረግበት ጊዜ ገና ከጥዋቱ የዚህን የገበያ አክራሪነት ጉዳት እንዳለ አገሮች ተግባራዊ ያደርጉ ያለውን ጉዳት በመረዳት በጣም ጥበብ በተሞላበት ሁኔታ በማለፍ የሽግግር ዘመኑ በጣም በተሳካ ሁኔታ እንዲጠናቀቅ ተደርጓል። ኢኮኖሚው የተረጋጋበት ደረጃ በደረጃ ከእዝ ኢኮኖሚ ምርቶች፣ አገልግሎቶች ወደ ገበያ ስርዓት የተሸጋገሩበት ዘመን ነበር። ከ1988 እስከ 93 የነበረው ሀገራዊ ሁኔታም ለዜጎች የዘመናት ጥያቄ መፍትሄ ያመጣው የፌዴራል ስርዓት የተተገበረበት ያልታሰበው የሻዕቢያ ወረራና የዝቅጠት አስተሳሰቦች በድርጅቱ ነጥረው የተለዩበት ነበር ይላሉ። እናም ከዚህ አደጋ ስርዓቱን የሚያወጡ የታድሶ መስመሮችና የወደፊት አቅጣጫዎችን የተለሙ ዝርዝር ፖሊሲና ስትራቴጂዎች በአቶ መለስ ግንባር ቀደም ሚና ተቀየሱ። እንደ አቶ ሱፊያን ከ1994 እስከ 2004 ባሉት ጊዜያትም አቶ መለስ በሁለት አብይ ጉዳዮች ሚናቸው ይጎላል። በፈጣን እድገት ሀገሪቱን ከድህነት ለማውጣትና ሁሉንም ህብረተሰብ የእድገቱ ተጠቃሚና ተሳታፊ የሚያደርጉ ስትራቴጂዎች መቀየሳ አንደኛው ሲሆን ቢያንስ በ3-5 ዓመታት ውስጥ ኢትዮጵያን የመካከለኛ ገቢ ሀገር የማድረግ እቅዶች መንደፋቸው ደግሞ ሌላው። ይህ ወቅት ታዲያ የመለስ አስተምሮች በአፍሪካም ይሁን በዓለም በጉልህ የተሰሙበት የፖሊሲ አማራጮቹም በምሳሌነት የተጠቀሱበት ነበር ባይ ናቸው። የሀገሪቱን ሁኔታም ከመሰረቱ የቀየሩ 94 ጀምሮ እስካሁን ድረስ ያለው በተሐድሶ ጊዜ በተዘረጉት በጠሩት መስመሮች በተለይ የኢኮኖሚ አስተዳደርን በሚመለከቱ የገበያ አክራሪነት ችግር ያለው የሀገራችን የፖለቲካ ኢኮኖሚ እንዴት ሊለወጥ እንደሚችል ትክክለኛ መስመር በመዘርጋት በሀገራችን ውስጥ ለተከታታይ ከፍተኛ ለውጥ የመጣበት እስካሁን ድረስ ያለው። አቶ ሱፊያን አቶ መለስን የተለያዩ አመለካከቶችን ለመቀበል ትግስት የተላበሱ ለውስብስብ ጉዳዮች መፍትሄ አፍላቂ በኢኮኖሚ ጉዳይ ጥልቅ እውቀት ያላቸው ከህዝብ ተጠቃሚነት አንጻር ነገሮችን የሚመዝኑና ለኢትዮጵያ ለውጥ ጽኑ ራዕይ የነበራቸው በሚሉ 5 አብይ ነጥቦች ገልጸዋቸዋል። ከገበያ ስርዓቱ ጋር የነበሩ ተግዳሮቶች እንዴት አለፉ? ከመድረኩ ለአቶ ሱፊያን የቀረበ ጥያቄ ነበር። ታዳጊውን ዓለም ዕጣ ፈንታ እንቆጣጠራለን ከሚሉ ሀያላን ጋር መፋለማቸው ብዙ ጊዜ ይገለጻል። እነኚህ ጫናዎች በሚደርሱበት ጊዜ ምን አይነት ምላሾች ይሰጡ እንደነበር ይሄ መሰረታዊ የሀገራችን የኢኮኖሚ ጥቅም ይጎዳል በሚል በማስመር ነው እዚህ ደረጃ የተደረሰው። የሌሎች ሀገሮችንም ተመክሮ እና ያደረሰውንም ጉዳት በማሳየት ጫናውን በከፍተኛ ጥበብና ትዕግስት እንትን ብሏል። ይህ በእንዲህ እንዳለም መለስ ለብሔር ብሔረሰቦችና ህዝቦች እኩልነትና ነጻነት መረጋገጥ የታገሉና ጠንካራ አመራር የሰጡ እንደነበሩ በፓናል ውይይቱ ላይ ጽሑፍ ያቀረቡት የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ ተናግረዋል። ታላቁ መሪ አቶ መለስ ዜናዊ የክልሎችን አቅም በመገንባት ረገድ የነበራቸውን ትኩረትና አመራር ሰጭነት ዙሪያም ውይይት ተደርጎበታል። ማህበራዊና ፖለቲካዊ ስብዕናቸውን የዳሰሰ ጽሑፍም በመለስ ፋውንዴሽን ፕሬዚደንት ወይዘሮ አዜብ መስፍን ቀርቧል። አባይነ ጥላሁን ተጨማሪ ዘገባ አለው። ታላቁ መሪ መለስ ዜናዊን ለመዘከር በተዘጋጀው ፓናል ላይ የአማራ ክልል ርዕሰ መስተዳድር አቶ አያሌው ጎበዜ ታላቁ መሪ ለክልሎች የነበራቸው ትኩረትና አመራር ሰጭነትን በተመለከተ ባቀረቡት ጽሑፍ መለስ ብሔሮች ብሔረሰቦችና ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ ህገ መንግስታዊ እኩልነትና ነጻነት ያጎናጸፉ ክልሎችን ልምድ በማለዋወጥ አቅማቸውን የገነቡ ባለ ራዕይ መሪ እንደነበሩ አውስተዋል። ዓለማዊና ሀገራዊ ሁኔታን ተንትነው ከትግል አጋሮቻቸው ጋር መክረው በትግል ይህች ኢትዮጵያ በብዝሃነት ላይ የተመሰረተች ስለሆነ አስተዳደራችን አመራራችን ብዝሃነትን የተቀበለ አስተዳደር ካልሆነ በስተቀር በኢትዮጵያ ዘላቂ ሰላም፣ በኢትዮጵያ የጠነከረ ዲሞክራሲ፣ በኢትዮጵያ ህዝቦች ተጠቃሚ የሚሆኑበት ዘላቂ ልማት አይመጣም በሚል የኢትዮጵያን ብሔር ብሔረሰቦች የኢትዮጵያን ህዝቦች እኩልነት ነጻነት የሚያረጋግጥ አዲስቷን ኢትዮጵያ በፌዴራላዊ ስርዓት እንድትተዳደር አድርገዋል።
ከዚህም በተጨማሪ መለስ በአመራር ጥበብ የተካኑ የህዝቦችን ወግና ስርዓት የሚያከብሩ ለህዝቦች ቅርብ የሆኑ ህዝብን በዲሞክራሲያዊ አግባብ አሳምነው ለስራ የማነሳሳት አቅም የነበራቸው ዕውቀትና ጊዜያቸውን ለህዝቦች ጥቅም መስዋዕት ያደረጉ ብልህና ከፍተኛ የማዳመጥ ችሎታ የነበራቸው መሪ መሆናቸውም ነው አቶ አያሌው ጎበዜ በመነሻ ጽሑፋቸው ያቀረቡት። ህዝብን አክብረው ህዝብን መሰረት አድርገው መነሻ መድረሻቸው የህዝብ ጉዳይ ሆኖ የሚነሱ ጥያቄዎችን በሙሉ በህዝብ ጥቅምና መብት ዙሪያ እንዴት እንደሚተነትኑ እንረዳ ነበር፣ እንገነዘብ ነበር። ይህን የኮሙኒኬሽን አቅማቸውን እናደንቅ ነበር። ጠንካራ አመራርን በምክንያታዊነት የሚያምንን ፈጥረዋል። መለስ ዛሬ አይደለም አመራሩ እያንዳንዱ ወጣት የዩኒቨርሲቲ የኮሌጅ የሁለተኛ ደረጃ ተማሪ ብንጠይቅ ጉዳዮችን በምክንያታዊነት ለመተንተን ይተጋል። የመለስ ፋውንዴሽን ፕሬዝዳንት ወይዘሮ አዜብ መስፍንም የታላቁ መሪ ማህበራዊና ፖለቲካዊ ስብዕናን የተመለከተ ጽሑፍ በፓናሉ ላይ አቅርበዋል። መለስ የተሟላ ዲሞክራሲያዊ አመራር የሚሰጥና ከትግል ወቅት እስከ ህልፈተ ህይወቱ ድረስ የህዝቦች ዲሞክራሲያዊ መብቶች መከበርና የብዙሃኑ ተሳትፎና ተጠቃሚነት የኖረላቸው ዓላማዎች እንደነበሩ ነው ወይዘሮ አዜብ ያወሱት። በእርግጥም መለስ የኢትዮጵያን ህዳሴና የኢትዮጵያንን የተሻለ ህይወት አልሞ ለተግባራዊነቱ ደፋ ቀና በማለት ለህልፈት የበቃ ታማኝ ኢትዮጵያዊ ልጅና የህዝብ ወገን የነበረ መሪ ነው። በእርግጥም መለስ ዕውቀትን ሁሌም የሚቀስም የቀሰመውን አጋርቶና ተግብሮ ለያዘው እምነት ለማዋል የማይቦዝን ፍጹም ቸርና ዕውቀት አክባሪ ሰው ነበር። በፓናሉ የተሳተፉ ሴቶችና ወጣቶችም መለስ በህይወት ዘመኑ የታገለላቸው ዓላማዎች ከዚህ በበለጠ በህዝቡ ውስጥ እንዲሰርጹ ሊሰራ እንደሚገባና ከዚህ አኳያም ፋውንዴሽኑ ሰፊ ኃላፊነት እንደሚጠበቅበት ጠቁመዋል። አብዛኛው ከግማሽ የማናንሰው የሴቶች የህብረተሰብ ክፍሎች በወንዶች የኢኮኖሚ ጥገኝነት ስር ውስጥ የምንኖር ነን፣ በገጠር በከተማ የምንገኝ ሴቶች። ስለዚህ ሁሉ ጊዜ የኛን ታላቅ መሪ የሚያሳስባቸው ጉዳይ የዚችን ሀገር እድገት ለመወሰን የሴቶች ተሳትፎ ተኪ የሌለው እንደሆነ አበክረው ይገልጹ ነበር። ወጣቶች ከዚህ ምን እሴት ይገንቡ የሚል የራሱ የሆነ አስተዋጽኦ ያለው ተግባር ሊከወን ይገባል። ለኛ ወጣቶች በዚች ሀገር ላይ በጣም ከፍተኛ የሆነ ራዕይ ሰንቀን ከፍተኛ የሆነ ቪዥነሪ ሆነን እንድንኖርና እንድንሰራ ያደረጉን ታላቅ መሪ ናቸው የሚለውን ሐሳብ ለመስጠት ነው። ተመልካቾቻችን ታላቁ መሪ አቶ መለስ ዜናዊ በኢኮኖሚ በማህበራዊና በሌሎች ጉዳዮች ላይ የነበራቸውን ተሳትፎ አስመልክቶ የተካሄደውን ሀገር አቀፍ የፓናል ውይይት ሙሉ ዘገባ ነገ ምሽት ከ2 ሰዓት ዜና በኋላ ቀጥሎ የምናቀርብ መሆኑን ከወዲሁ እንገልጻለን። የታላቁ መሪ አቶ መለስ ዜናዊ አንደኛ ዓመት መታሰቢያ በጅዳ ተከበረ። በጅዳ የፌዴራል ቆንስላ ጀነራል ጽሕፈት ቤት በተካሄደው ስነ ስርዓት ላይ የቆንስላው ሰራተኞችና ሌሎች እንግዶች ተገኝተዋል። በመታሰቢያ ስነ ስርዓቱ ላይ ንግግር ያደረጉት በጅዳ የፌዴራል ቆንስላ ጀነራል አቶ ዘነበ ከበደ እንደገለጹት ታላቁ መሪ አቶ መለስ ዜናዊ በሀገሪቱ ልማት ሰላምና ዲሞክራሲ እንዲረጋገጥ ከወጣትነታቸው ጀምሮ የተጉ ነበሩ። አፍሪካና ህዝቦቿን በተለያዩ ዓለም አቀፍ መድረኮች በመወከል ውጤታማ ስራ መስራታቸውንም አውስተዋል። ቃልን ጠብቀን ለላቀ ደረጃ ለማሸጋገር ቃላችንን ዳግም እናድሳለን በሚል መሪ ቃል በተከናወነው ስነ ስርዓት ላይ ለመለስ ፋውንዴሽን የሚውል ገንዘብም ተሰባስቧል። ዘገባውን ያደረሰን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ነው።